ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ፕሮግራማችንን ጀመርን። ከዚህ ቀደም የለቀቅነው የቪክተር ጌከሬስ ፕሮግራም እንግዲህ ትናንትና ወደ እናንተ ለማድረስ የተሰናዳ ፕሮግራም ነበር። በአንዳንድ አጋጣሚዎች ወደ እናንተ ማድረስ ሳንችል ቀርተን እንግዲህ በመረጃው ላይ አዲስ ለውጥ ስለሌለ ባገኘነው የመጨረሻ አፕዴት መረጃ ላይ የወጣ ዘገባ ስለሆነ ፕሮግራሙን ወደ እናንተ ለማድረስ ተገደናልና አሁን ይሄኛው ፕሮግራም በአብዛኛው ትኩረት የሚያደርገው እንግዲህ አርሴናል አዲስ ግብ ጠባቂ ለማስፈረም እንግዲህ የዓለማችን ውዱን ግብ ጠባቂ በ5 ሚሊዮን ፓውንድ ለማስፈረም ከየትኛውም ጊዜ በላይ መቃረቡና የስራ ቀንን እየተጠባበቀ እንደሆነ ነው ከእንግሊዝ የተሰማውና በዚህ ተጫዋች ዝውውር ሂደት ዙሪያ እንዲሁም ወቅታዊ የአርሴናል መረጃን በተመለከተ በዚህ ፕሮግራም ሰፋ ባለ ዝርዝር ጉዳይ እንመለከታለን። በተጨማሪም ከዚህ ፕሮግራም በመቀጠል የመሐመድ ቅዱስ ማረፊያ የት ይሁን ዌስትሃም ተጫዋቹን በይፋ ለመሸኘት ወስኗል። ነገር ግን አንድ የለንደን ክለብ ከተጫዋቹ ጋር በቀጥታ ዳይሬክት ኮንታክት ማድረጉን ዘ ታይምስ ዘግቧል። ያ ክለብ ማን ነው የሚለውን ከዚህ ፕሮግራም በመቀጠል ሰፋ ባለ ዝርዝር ጉዳይ ስለ መሐመድ ቅዱስ ቆይታና ዌስትሃም በቀጣይ የውድድር ዓመት ለአሰልጣኝ ግራም ፖተር ሰፊ የዝውውር መስኮት እንዲጠቀም ከፍተኛ በጀት ለመበጀት አሁን ላይ ካለው አቅምና የፒኤስአር ህግ ጋር በተያያዘ የቀይ መስመርን ለማለፍ መቃረቡን ተከትሎ መሐመድ ቅዱስን በከፍተኛ የዝውውር ዋጋ ለመሸጥ ወስኗል። ነገር ግን የትኛው ክለብ ለማስፈረም በዚህ ሰዓት የተሻለ ፖዚሽን ላይ ይገኛል የሚለውን ከዚህ ፕሮግራም በመቀጠል ዝርዝር ጉዳዮችን እንመለከታለን። ዛሬ ምሽት የሚደረገውን የኔሽን ሊግ ፍጻሜ ስፔን ከፖርቱጋል ያማል አዲሱ ጄኔሬሽን ከክርስቲያኖ ሮናልዶ የቀድሞ ጄኔሬሽን የእግር ኳስ ማብቂያው ላይ የተቃረበው ነገር ግን በ40 ዓመቱ ታሪክ መስራት የማይሰለቸው ክርስቲያኖ ሮናልዶ ዛሬ ሁለቱ በጀርመን የሚያደርጉትን የፍጻሜ ጨዋታ በተመለከተ ወደ እናንተ እናደርሳለን። እሁድን ከኛ ጋር ቆይታ ስታደርጉ አራት የተለያዩ ወቅታዊና የጨዋታ ግምገማ ፕሮግራሞች ወደ እናንተ ይደርሳሉ። እናንተ ከኛ ጋር ቆይታ ስታደርጉ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ተደራሽነታችንን እንድታሰፉ ውድ አድማጮች የተቻላችሁ እንድታደርጉ የአክብሮት ግብዣችን ነው። ከሀገር ውጭ የምታደምጡ ደግሞ ይህንን ቻናል መደገፋችሁ እንድትቀጥሉ በሱፐር ታንክስ የአክብሮት ግብዣችን ነው። በቀጥታ የዓለማችን ውዱ ግብ ጠባቂ ኬፓ አሪዛባላጋ የባስኩ ተወላጅ የጉፔስኮ መንደር ያደገ ለአርቴታ ቅርብ የሆነ በዘንድሮ የውድድር ዓመት 2024-2025 የተጠናቀቀው የውድድር ዓመት ይሄ ግብ ጠባቂ እዛው በቅርበት ከሚያውቀው ወደ እግር ኳስ ህይወቱ ማብቂያ አካባቢ አብሮ በጋራ መጫወት የቻሉ ወደ አሰልጣኝነት ከመጣ በኋላ በእንግሊዝ ምድር የኬፓን ብቃት መልሶ ለማውጣት አንዱን በር የከፈተለት አንዶኒ ያሮላ እዛው የአካባቢው የአንድ ከተማ አንድ አካባቢ ውስጥ አብሮ በጋራ በእድሜ አብሮ በጋራ ማደግ ባይችሉም ግን የአንድ አካባቢ የአንድ መንደር ተወላጆች እንደሆኑ በብዛት ይገለጻል። በተለይ የባስክ ተወላጅ ሁለቱ መሆናቸው ባስክ ውስጥ ደግሞ የምትገኝ ጉፔስኮ የምትባል የአብዛኛው እግር ኳስ ተጫዋች ስፔናዊ ተጫዋቾች ከባስክ የሚፈልቁባት ምርጥ ከተማ ነች። ለታዳጊዎች ቅድሚያ የሚሰጥ በአካዳሚ ላይ በሰፊው የሚሰራ ዛሬ ላይ ወደ አርሴናል ለመዘዋወር የተቃረበው እና ማርቲን ዙቢመንዲ ያደጉባት እና ዛቪ አሎንሶ፣ ሚካኤል አርቴታ፣ ኡናይ ኤምሬ፣ አንዶኒ ያሮላ አስደናቂ መንደር ነው። እዛው ነው እንግዲህ ኬፓ አሪዛባላጋ ተወልዶ ያደገውና ይሄ ግብ ጠባቂ በ2019 በ18 ቀናት ልዩነት ነው የዓለም ሪከርድ በግብ ጠባቂ በኩል ተሰብሮ ሳይቆይ
በ18 ቀን ልዩነት አዲስ ሪከርድ ክፍያ ተከፍሎበት ከአትሌቲክ ቢልባኦ ወደ ቼልሲ ተዘዋወረ። እንደምታውቁት የዓለማችን ውዱ ግብ ጠባቂ ለ18 ቀናት መቆየት የቻለው አሊሰን ቤከር ነው። ነገር ግን ሊቨርፑል ያን ኢንቨስትመንት ሲያወጣ ኬፓን ሳይመለምል ወይም ኬፓን ሳይመለከት ቀርቶ ሳይሆን በአሊሰን ብቃት ላይ ያዩትን ኮንሲስታንሲ በመተማመን ነበር 67.5 ሚሊዮን ፓውንድ ከፍለው ሪከርዱን የሰበሩት። ነገር ግን ከቀናት በኋላ ቼልሲ ለተጫዋቹ ያን ያክል ገንዘብ ከከፈለ በኋላ ተጫዋቹ ወደ ቼልሲ ከመጣ በኋላ ካጋጠማቸው የመጀመሪያ ክፍተት መካከል አካባቢን፣ የሊጉን ባህሪ፣ የእንግሊዝ ነባራዊ ሁኔታ ለመላመድ መቸገሩ ነው። የመጀመሪያው የኬፓ አሪዛባላጋ ወቀሳ ወይም በቼልሲ ቤት ጥሩ የውድድር ዓመት እንዳያሳልፍ ካደረጉ ምክንያቶች መካከል በዋነኝነት የሚጠቀሰው ከስፔን በተለይ ከቤተሰብ ጋር አብሮ በጋራ የሚኖሩ ተጫዋቾች የስፔን ምድር ለቀው ወደ እንግሊዝ ከመጡ በኋላ በአብዛኛው ስኬታማ ለመሆን ወይም ውጤታማ ቢሆኑ እንኳን በሊጉ ላይ በወጥነት ለመግለጽ ለመቀጠል በዛ ብቃታቸው ራሳቸውን እያሳዩ ለመቀጠል ይቸገራሉ ከቤተሰብ ጋር ባላቸው ቅርበት። ለምሳሌ እነ ሂሰስ ናቫስን በአንድ ወቅት ኔቶን ወደ ማንቸስተር ሲቲ የመጣውን የተለያዩ ተጫዋቾችን ማንሳት ይችላለን። የእንግሊዝ ነባራዊ ሁኔታ ለመላመድ የሚቸገሩበት የላይፍ ሁኔታ አለ እነዚህ ተጫዋቾችና ኬፓ አንዱ ያ ሳይኮሎጂ እንዳጠቃው በጊዜው ይነሳ ነበር። ተጫዋቹ በእግር ኳስ ኮሎቱ የሚደነቅ ነገር ግን የግብ ጠባቂነት ጥንካሬው የቢልባኦን ያክል ቼልሲ ቤት ማሳየት አልቻለም። ለተወሰነ ጊዜ እንግዲህ ተጫዋቹን ታክሰው በስተመጨረሻ ኤድዋርድ መንዲ ከመጣ በኋላ ቼልሲ ለመንዲ ቦታ በመስጠት ኬፓን ወደ ቤንች አውርዶ ነበር። ከዛም በኋላ ኬፓን በውሰት ሸኝተው በሪያል ማድሪድ 20 ጨዋታ አድርጎ የተወሰኑ ስኬቶችን አሳክቶ መመለስ ቻለ በተጠናቀቀው የውድድር ዓመት። ከዛም በኋላ እንግዲህ በድጋሚ በአዲሱ አሰልጣኝ ኤንዞ ማሬስካ ውስጥ ብዙም ተፈላጊ ስላልሆነ እንደገና ተጫዋቹ የመጫወቻ ደቂቃ እንዲያገኝ ወደ በርንማውዝ በውሰት ተልኮ እንግዲህ በዘንድሮ የውድድር ዓመት በ30 ጨዋታዎች ላይ መጫወት ችሎ 9 ክሊን ሺቶችን አስመዝግቦ ጥሩ ብቃቱን በበርንማውዝ ከአንዶኒ ያሮላ ጋር አሳይቶ የውሰት ቆይታውን አጠናቆ እንግዲህ ወደ ቼልሲ ተመልሷል ከቀናት በፊት። በመጨረሻም እንግዲህ የሚካኤል አርቴታ አርሴናል በሁዋን ጋርሲያ ላይ ያላቸው እምነትና የድርድር የተጫዋቹ ፍላጎትና የስፓኞሉን ግብ ጠባቂ ለማምጣት የተደረገው ጥረት የዛን ያክል ውጤታማ ሊሆን አልቻለም። በተለይ ደግሞ ተጫዋቹ ከስፔን መልቀቅ አልፈለገም። እዛው በካታሎኒያ ለመቆየት ፈልጎ ባርሳ መርጧል። በስተመጨረሻም እንግዲህ ሚካኤል አርቴታና ኮቺንግ ስታፉ እንዲሁም ስካውት ዲፓርትመንቱ በጋራ ስምምነት በቋሚ ውል ኬፓ አሪዛባላጋን ለማምጣት ተስማምተው ከተጫዋቹ ጋር ያለፉትን ጊዜያት በቀጥታ ግንኙነት አድርገው ወደ አርሴናል ለማምጣት እንግዲህ የሥራ ቀናትን ብቻ ነው እየተጠበቀ የሚገኘው እንጂ በአብዛኛው ቅድመ ሁኔታ ከቼልሲ ጋር በ6.45 ሚሊዮን ዩሮ በ5 ሚሊዮን ፓውንድ ተስማምተው ተጫዋቹ እንግዲህ የሕክምና ምርመራውን በነገው ዕለት ሰኞ በይፋ በአርሴናል ለመጀመሪያ ጊዜ የሕክምና ምርመራውን አድርጎ የአርሴናል ንብረት ይሆናል። ነገር ግን የኬፓ ዝውውር ጀርባ ካሉ አንዳንድ እውነታዎች ስንነሳ ተጫዋቹ በስፕሪት ወይም በቲም ውስጥ ከሚገኙ ተጫዋቾች ጋር አንደኛ በቋንቋ በፍጥነት ለመግባባት መቸገሩ በቼልሲ ቤት ይነሳል። አሁን በአርሴናል ቤት ጥሩ ተጠባባቂ ግብ ጠባቂ ከዴቪድ ራያ ጋር ኮምፒት አድርጎ ቦታውንም ለማስከበር ካልሆነ ደግሞ ጥሩ ሁለተኛ ግብ ጠባቂ ለመሆን የቡድኑ አጋር ነው፣ የብሔራዊ ቡድኑ ጓደኛ ነው። ስለዚህ በሁለቱ ተጫዋቾች መካከል የሚኖረው ፉክክር አርሴናል በይበልጥ በግብ ጠባቂ ስፍራ የሚኖረውን ጥራት ያሳድጋል። ከዚህ ቀደም እንደምታውቁት አርሴናል በግብ ጠባቂ በኩል
ብዙም የሚታማ ቡድን አይደለም ወይም የግብ ጠባቂ ክፍተት እንደመነሻነት ተነስቶ መነጋገሪያ አርስቶ ነው በአብዛኛው አርሴናል ቤት አይታወቅም እንደውም ከአርሴናል የሚለቁ ግብ ጠባቂዎች በሌሎች ክለቦች ውጤታማ ሲሆኑ ይታያል አርሴናል ጥሩ ጥራት ያለው የግብ ጠባቂ መልማይ እንዳለው ይታወቃልና በየጊዜው የሚያቀርባቸው ምርጥ ግብ ጠባቂዎችን እንመለከታለን በስተመጨረሻ እንግዲህ ኬፓ አሪዛባላጋን የቡድኑ ሁለተኛ ግብ ጠባቂ ለማድረግ ጠንክሮ ከሰራ ደግሞ የተሻለ ብቃት ካሳየ ዴቪድ ራያንም ማስቀመጥ የሚችል አስተማማኝ ብቃት ካሳየም ተመራጭ ሆናል ተብሎ ይጠበቃል ነገር ግን ዴቪድ ራያ ለሁለት ተከታታይ የውድድር ዓመት ከጉዳት በጸዳ መልኩ በወጥ በሆነ ብቃት አርሴናልን ያገለገለበት መንገድ ስንመለከት ምናልባት በዚህም ወቅት አዲስ የሆነ ተአምር ካልተፈጠረ በስተቀር ዴቪድ ራያን ለማስቀመጥ ኬፓ ይቸገራል ብዙም ይሆናል ተብሎ አይጠበቅም ግን እንደ ዴቪድ ራያ ኳሊቲ በዛው ስታንዳርድ ባይሆን እንኳን ጥሩ ግብ ጠባቂ በባካፕ መያዝ አንዳንዴ በግብ ጠባቂ በኩል ትኩረት ክለቦች ከስር መሰረት የሚሰጡት በትላልቅ ውድድሮች ላይ በትላልቅ ጨዋታዎች ላይ ትላልቅ ወሳኝ ምዕራፍ ላይ ቡድኑ ከደረሰ በኋላ ጉዳት ቀይ ካርድ የተለያዩ ጉዳዮች ቢፈጠሩ በተጫዋቹ መጉደል ምክንያት ቡድኑ ከሚያጣው ነጥብ ጋር ታሳቢ ተደርጎ የረጅም ጊዜ ፕላን ሲታቀድ ነው እንደነዚህ አይነት ዝውውሮችን አፋጣኝ በሆነ ምላሽ እንዲሰጥ የሚደረገውና አርሴናል የራሱን ክፍተት የራሱን ምክንያቶችን በውድድር ውስጥ ከማግኘት ይልቅ ቀደም ብሎ እነዚህን ችግሮች የመቅረፍ ስትራቴጂን ያዘውና የመጀመሪያው እንግዲህ የሳመር የዝውውር መስኮት ለአጭር ቀናት የተከፈተው የዝውውር መስኮትን በመጠቀም እንግዲህ አርሴናሎች የመጀመሪያ ፈራማቸውን ሰኞ ዕለት ይፋ ያደርጋሉ ተብሎ ይጠበቃል ይሄም ኬፓ አሪዛባላጋ የቀድሞ የአትሌቲክ ቢልባኦ ግብ ጠባቂ ኤሚሬትስ ደርሷል በግል ጉዳይ ቀደም ተብሎ የተስማሙበት ቅድመ ሁኔታ ነው ያለው በትናንትናው ዕለት በሰራነው ፕሮግራም በቤንጃሚን ሼሽኮ የዝውውር ሂደት ላይ አንስተን ነበር በዛ ነጥብ የተወሰኑ ቆይታዎችን አድርገን ተነጋግረን ነበር አሁን እንግዲህ በስተመጨረሻው ግብ ጠባቂ ወደ አርሴናል ለመምጣት ከጫፍ መድረሱን ተረጋግጧል እንግዲህ የሚጠበቀው ብቸኛ ጉዳይ ተጫዋቹ ሰኞ ዕለት የሚያደርገው ሜዲካል ነው ሜዲካሉን ካጠናቀቀ በኋላ በይፋ በአርሴናል ቤት ሁለተኛ ግብ ጠባቂ ሆኖ ኮንትራቱን ይፈርማል ማለት ነው ነገር ግን ኬፓ በቼልሲ ቤት እያለ በተለያዩ ጨዋታዎች ላይ አስደናቂ ብቃት ያሳየበት የግል ጥረቱን ያስመሰከረበት ትላልቅ ጨዋታዎች አሉ ነገር ግን የኬፓ የወጣበት ገንዘብና ተጫዋቹ በጊዜው የመጣበት ዋጋ ቼልሲ የነበረበት የውጤት ቀውስ ከላምፓርድ ጋር ቼልሲ ለመሸጋገር አንደኛ በጊዜው አዲስ ቡድን እንደ አዲስ ግንባታ ትላልቅ ዝውውሮችን ቼልሲ ያደረገበት በአዲስ ምዕራፍ ለመጀመር ከፍራንክ ላምፓርድ ጋር ትልቅ እቅድ ይዞ የጀመረበት የውድድር ዓመት ነው በዛ ወቅት እንግዲህ ከማውሪሲዮ ሳሪ መልቀቅ በኋላ ፍራንክ ላምፓርድ ሲመጣ የነበረው ሽግግር የነበረው ታይሚንግ በሁለቱ አሰልጣኞች መካከል የተጫዋቾች ለውጥ የተጫዋቾች ጥራት የነካይ ሃቨርት በጊዜው በትላልቅ ገንዘብ መምጣት እነ ቲሞ ቨርነርን ጨምሮ የአካዳሚ ተጫዋቾች ላይ ላምፓርድ ያሳየው እምነት ከነ ሪሽ ጄምስ አንስቶ እስከ ሜሰን ማውንት ቶሚ አብርሃምን ለመጠቀም እንደ አዲስ ቡድን ለመገንባት ነው በዚህ ሽግግር መሃል እንግዲህ የተጫዋች ኳሊቲ ነጥሮ እንዲወጣ ይፈልጋል በዚህ አይነት የሽግግር ወቅት ደግሞ ተጫዋቾች ራሳቸውን አውጥተው ማሳየት ካልቻሉ ክለቦች ሽግግር ውስጥ የሚያስቀራቸው ምክንያቶች ወይም ጊዜ በመስጠት የሚያባክኑትን ሌላ የጨዋታ መደራረብ ምናምን አይደለም የጊዜያትን ማጥፋት ሳይሆን አፋጣኝ ምላሽ ነው የሚፈልጉትና ኬፓ የወጣበት ገንዘብና የተጠበቀበት መንገድ በጊዜው ተመጣጣኝ አልነበር እና ተጫዋቹን ዛሬ ላይ እንግዲህ በአለም
ትልቁን የዝውውር ሂሳብ ተከፍሎበት የተዘዋወረ ብቸኛ ግብ ጠባቂ ነው። 71.6 ሚሊዮን ፓውንድ የወጣበት ትልቅ ግብ ጠባቂ ነውና ከዛን ጊዜ አንስተው እንግዲህ 163 በቼልሲ ቤት ጨዋታ አድርጎ 4 ትላልቅ ሜጀር ትሮፊዎችን ማሳካት ችሏል። በማድሪድ ቤትም ቆይታ አድርጓል። በበርንማውስ ደግሞ ጥሩ የመጫወቻ ደቂቃዎችን አግኝቶ በአጠቃላይ በሁሉም ውድድሮች ለበርንማውስ 41 ጨዋታ አድርጓል። በፕሪሚየር ሊጉ ደግሞ በ35 ጨዋታዎችን ማድረግ ችሏል። በሁለቱ ተቀይሮ መግባት ችሏል ከግብ ጠባቂ ፖዚሽን ላይና ኬፓ በስተመጨረሻም የአርሴናል የቋሚ ንብረት ሊሆን 5 ሚሊዮን ፓውንድ የዝውውር ክፍያ ተከፍሎበት ይሄ ስፔናዊ የ30 ዓመት ተጫዋች እንግዲህ የአርሴናል ንብረት ሰኞ ዕለት በይፋ ይሆናል ተብሎ ይጠበቃል። በዚህ አጋጣሚ አያይዞ ለማንሳት ያክል እንደሰማችሁት ከቀናት በፊት አንጂም ፖስተኮግሉን ቶትናሞች አሰናብተዋል። ዩኤፋ ዩሮፓ ሊግ በማሸነፍ ክለቡን ለትልቅ ውድድር ማብቃት ችለዋል። ነገር ግን በአንድ የውድድር ዓመት ውስጥ የተመዘገበው ውጤት በአጠቃላይ ድምር ውጤት ወይም የዛ ቡድን የአንድ የውድድር ዓመት ቆይታ የሚለካው በዚህ ግዙፍ ዋንጫ አይደለም። ቡድኑ በሚያሳየው ባህሪ በሚያሳየው ጥረት፣ ተግባር፣ አጫወት ቡድኑ የያዘው መልክና ስትራቴጂ አሰልጣኙ ደግሞ በኮንትራታቸው ላይ በሰፈረው ክራይቴሪያ የአንድ የውድድር ዓመትን እንዴት አጠናቀቁ የሚለው ጉዳይ እንጂ ቶትናምን ከ17 ዓመት በኋላ ወደ ዋንጫ ድል መመለሳቸው ለስራቸው የህልውና ጉዳይ ወይም ኮንትራታቸውን የሚከበርበት አንዱ ክራይቴሪያ አይደለም። ምክንያቱም በአጭር ጨዋታዎች የተገኘ ስኬትና አንድ የውድድር ዓመት ውስጥ በተደጋጋሚ በወጥነት በሚታይ የቡድን ባህሪ ውስጥ የሚመጣን ውጤት በአብዛኛው የክለቦች አስተዳዳሪዎች ይደግፋሉ። ከዛ አሰልጣኝ ጋር ለመቀጠል ኢንቨስት ለማድረግ ቀጣይ ፕላኖችን ቀጣይ ስትራቴጂዎችን ለመከተል የቡድኑን የአንድ የውድድር ዓመት ጉዞን በቅርብ ርቀት መመልከት ይፈልጋሉ። ይሄ ቡድን ያለውን ጥንካሬ ለማስቀጠል ያለውን ክፍተት ለመሙላት እንደ ፕላን ለውድድር ለአንድ ሲዝን በምን አይነት እቅድ ውስጥ ነው ይሄ ቡድን እየተሸጋገረ የሚለው ነገር በትኩረት ይከታተላል። እዚህ ላይ ደግሞ የባለቤቶች ወይም የአስተዳዳሪዎች በአሰልጣኞች ላይ የሚሰጡት ነፃነትና የተገደበ የቡድን ኃላፊነት ሁሌም ተጽዕኖ ይኖረዋል። በቶትናም ቤት ግን እንደ ሌሎች ክለቦች የስትራቴጂክ ለውጥ ከአሰልጣኝ ጋር በትዕግስት የመቆየት አሰልጣኙ በሚኖረው ፍሪደምና ስልጣን ተጠቅሞ የውሳኔ አቅሙን የሚያሳድርበት ወይም ተጽዕኖ የሚፈጥርበት አይነት ቡድን አይደለም። ምክንያቱም ከዳንኤል ሌቪ ጋር አንድ አሰልጣኝ እየሰራ እኔ በግሌ ለምሳሌ ፖስተኮግሉ ዩኤፋ ዩሮፓ ሊግ ማሸነፋቸው በጣም ትልቅ ስኬት ነው ለቶትናም። እኔ ከፖስተኮግሉ ይልቅ እድለኛ ነው ቶትናም። ምክንያቱም ከላይ ያለው አስተዳዳሪ ዳንኤል ሌቪ ነው። ለየትኛው አሰልጣኝ ነው አንድ የቶትናም አሰልጣኝ ደስተኛ ሆኖ እዛ ቡድን ውስጥ የሥራ ዘመኑን ያሳለፈው? ፖቼቲኖ እንኳን ይሄን ቡድን ቀይሮ እኮ በአንድ ቁራጭ ደብዳቤ ነው በነጋታው አሰልጣኙ ትልቅ ለቀጣይ የውድድር ዓመት ፕሮጀክት ነድፎ ስንትና ስንት ፕሮፖዛሎችን አዘጋጅቶ ለቀጣይ የውድድር ዓመት ቡድኑን ለማዘጋጀት ከአዲሱ ስታዲየም ጋር ፕላኑ ይለይ ነበር። ለዳንኤል ሌቪ የተለያዩ ፕሮጀክቶችን ያውም በአንድ ወቅት የተመለከትኩት ዘገባ በስክሪን በተደገፈ ትንተና ለማቅረብ ሁላ ተዘጋጅቶ ያለ ነው። ቢሮ ሲገባ ያ ደብዳቤ ጠረጴዛው ላይ ተቀምጦ ፖቼቲኖ ያገኘው ተባራል የሚል እና ከኤጀንቱ ጋር በተቀጥታ ኮንታክት አድርገው የኮንትራቱን ሂደት ያፈረሱበት ረጅም ጊዜ ፖስተኮግሉ የጋራ ስምምነት ተደርጎ እንደተለያየ
ሁላ ይነገር ነበር። ነገር ግን በእንዲህ አይነት መንገድ ነው ያሰናበቱት እና እነ ጆዜ ሞሪኖ፣ አንቶኒዮ ኮንቴ፣ ኑኖ ስፒሪቶ ሳንቶስ አሁን አንጅን ፖስቴኮግሉ ስለ ቲሙ ኮምፕሌን የሚያቀርቡበት መንገድ ስትመለከቱ እግር ኳሳዊ አይደለም ወይም ጫናው ቀላል የሚባል አይደለም። እንደ ቡድን ቶትናም በገቢ ደረጃ ካለፉት ጊዜያት አንፃር ስትመለከቱ በአዲሱ ስቴዲየም መገንባት ቡድኑ ምን ያክል የፋይናንስ ስርዓቱ እንዳደገ ዘመናዊ ስቴዲየም ገንብቷል። በዚህ ስቴዲየም ውስጥ ደግሞ ትላልቅ ገቢዎችን ያገኘ ነው ከስፖንሰርሺፕ ጭምር። የተጫዋቾች ሽያጭ በቡድኑ ውስጥ በኢንቨስትመንት ደረጃ ቡድኑን ለማጠናከር የሚያደርጉት ጉዞና በተጫዋቾች ዝውውር ላይ የአሰልጣኞች ፍላጎት ራሱ በዛ ደረጃ ተፈላጊ ወይም ከአሰልጣኙ ጋር በጋራ ስምምነት የሚደረግ ውሳኔዎች አልነበሩም። ስለዚህ እንደ አሰልጣኝ ቦታው ላይ ሹመት ይሰጥ እንጂ ቶትናም ውስጥ ያለው አስተዳደራዊ ጉዳይ በተለይ ዳንኤል ሌቪ ከሚባል የእግር ኳስ ባለሙያ ጋር አብሮ በጋራ መስራት በጣም ፈታኝ ነው። በአንድ ወቅት የኮንቴን አስተያየት በፕሬስ ኮንፈረንስ ላይ ካደመጣችሁት የተጫዋቾችን ደሞዝ በመክፈል ስቴዲየሙ ከሚያገኘው ገቢ፣ ከሚሸጠው ትኬት፣ ከማሊያ ከተለያዩ ጉዳዮች ጋር አያይዞ ይሄን ቡድን ቢያንስ ለዚህ ደጋፊ ለዚህ ለሚጥሩ ተጫዋቾች ሲባል እንኳን ውጤታማ ማድረግ ይቻላል። ግን እንዴት ይሄን ቡድን ማጠናከር በጣም ፈተና ነው ብሎ በተደጋጋሚ ስሜታዊ ነው ሲገልጽ በፕሬስ ኮንፈረንስ ላይ ተመልክተናልና በስተመጨረሻም እንግዲህ አንጅን ፖስቴኮግሉ መመዘኛቸው ዋንጫ ሳይሆን የአንድ የውድድር ዓመት ቆይታቸው ተገምግሞ ከቶትናም ተሰናብቷል። አሁን ለቦታው ላይ ተመራጭና ምናልባት የቶትናም ቀጣይ አሰልጣኝ ይሆናል ተብሎ የሚጠበቀው የብሬንፎርዱ አሰልጣኝ ቶማስ ፍራንክ ነው። ቶማስ ፍራንክ እንግዲህ እንደምታውቁት ጠፈፍ ያለ ቡድን መስራት የሚችል ሶሊድ የሆነ የተከላካይ ግንባታ መስራት የሚችል ወደ ባክስሪ ሲስተም የቀረበ ጠንካራ በሊጉን የለመደ ለሊጉ የሚሆን ቡድን በመገንባት ደግሞ የታወቀ አሰልጣኝ ነው። የአሰልጣኙን እምቅ ችሎታ የተረዱ ክለቦች ደግሞ ከዚህ ቀደም በተለያየ አጋጣሚ ትላልቅ ክለቦችን እንዲይዙ ጥያቄዎችን ሲያቀርቡ ተመልክተናል። ለምሳሌ ማንቸስተር ዩናይትድ፣ ሊቨርፑል የቶማስ ፍራንክ ፈላጊዎች ነበሩና ይሄ አሰልጣኝ እንግዲህ በስተመጨረሻ ማረፊያው ዋይት ሃርት ሌን ይሆናል ተብሎ እየተጠበቀ ነው የሚገኘው። አንጅን ፖስቴኮግሉስ ያን የመሰለ አስደናቂ እግር ኳስ የሚጫወተው ባለሙያ እንግዲህ በቶትናም ቤት በመጨረሻም ተሰናብተዋል። ቦታቸው ማን ይተካል? እንግዲህ እስካሁን ድረስ ባለው መረጃ ቶማስ ፍራንክ የቦታው ተመራጭ ሆኗል። ስለ ኬፓ አሪዛባላጋ ስለ አንጅን ፖስቴኮግሉ በጋራ አጣምረን ያዝነው ፕሮግራም ይህን ይመስላል። ከዚህ ፕሮግራም በመቀጠል እንግዲህ የመሐመድ ቅዱስን ማረፊያ በተመለከተ እንዲሁም የዛሬ ምሽቱን ፍጻሜ ጨዋታ ይዘንላችሁ እንመጣለን። ከዚህ ፕሮግራም ቀደም ብሎ የወላይታ ዲቻንና የሲዳማ ቡናን እንዲሁም የቪክተር ጊዮኬሬስን ፕሮግራም ወደ እናንተ አድርሰናል። ፕሮግራማችን ላይክ አድርጉ፣ አዲስ የሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ አድርጉ። ተመልሰን እንመጣለን። ሰላም ቆዩ።